2 ዓመት በፊት አግብቼ ነበር። ነገር ግን ትዳሬን በ6 ወር ጊዜ ውስጥ ነው የፈታሁት ትለናለች ባለታሪካችን ጽዮን ግርማ። ግንኙነታችን የሚጀምረው በኮቪድ ወቅት ነበረ። በዛ ወቅት ይሰራ የነበረው እሱ ራይድ ነበር። በዛ አጋጣሚ ነበር የተተዋወቅ ነው። ትውውቃችንም ቀስ በቀስ አደገና ወደ ሪሌሽንሺፕ አደገ። በዚህ ሰዓት በግንኙነታችን በጣም ደስተኛ ነበርኩ። ፕሮቴክት ያደርገኝ ነበር፣ ይጠብቀኝ ነበር። ብቻ በአጠቃላይ ደስተኛ ነበርኩ። ታዲያ አብረን መሆን ከጀመረን ጊዜያት መቆጠር ከጀመሩ በኋላ ግን አንዳንድ ደስ የማይሉ ባህሪያቶችን ያሳየን ጀመር። ታዲያ በዚህ ወቅት ባህሪው ይሆናል ብዬ ችላ ብዬ አለፍኩት። የተለያዩ ደስ የማይሉ ባህሪያቶችን እያሳየኝ በሪሌሽንሺፕ ውስጥ 1 ዓመት ቆየን። ከ1 ዓመት በኋላ የፕሮሚስ ቀለበት አደረገልኝ። በዚህ ሰዓት ተወዛግቤም ነበር፣ በጣም ደስ ብሎኝም ነበር። ፕሮሚስ ቀለበቱን ካደረገልኝ በኋላ ማለትም ከ1 ዓመት ቆይታ በኋላ አንድ ነገር ሰማው። ራይድ ይሰራባት የነበረችው መኪና የሱ እንደነበረች አድርጎ ነበር አክት የሚያደርግ የነበረው እኔ ጋር። ነገር ግን ያቺ መኪና ከጓደኛው ጋር በጋራ ሆነው በብድር የገዟት መኪና ነበረች። እንደዚህ በማድረጉም ብዙም አልተከፋውበትም ነበር። ነግሮኝ ቢሆን ግን ጥሩ ነበር ብዬ ነገሩን ረስቼ ተውኩት። ታዲያ አንድ ቀን በስራ ሰዓት ስራ ቦታ መጣ። እሱን ላገኘው ወጣው። መኪና ውስጥ ቁጭ ብዬ እያወራሁት እያለ ድንገት ስዞር መኪና ውስጥ ኮንዶም አገኘው። ኮንዶሙ ምንድነው ብዬ ስጠይቅ አይ ተሳፋሪዎች ጥለውት ይሆናል ብሎ ብቻ የተለያዩ ነገሮች አውርቶ አሳመነኝ። እኔም ማመንኩት። በሰዓቱ ለሱ የነበረኝ ክብርና ቦታ ይሄን ነገር እንዳምነውና በዚህ ጉዳይ እንዳልጠረጥረው አድርጎኝ ነበር። ቶሎ ረሳሁት። ታዲያ በፍቅር በቆየንባቸው ጊዜያቶች በተደጋጋሚ ስራ የለም እያለ በየጊዜው ያማረር ስለነበረ እኔ ደግሞ አልፎ አልፎ ስራት የነበረች የዲኮር ስራ ነበረች። ለምን ዲኮሩን አብረን አንሰራም የሚል ሐሳብ አቀረብኩለት። በሰዓቱ በጣም ደስተኛ ሆነ። አብረን እንድንሰራም ተስማማን። ስራውንም ለመጀመር ከአባቴ የተወሰነች ገንዘብ አመጣውና ስራዋን ጀመርኳት ትላለች ባለታሪካችን። ስራውን ከጀመረን በኋላ ስራው ጥሩ እየሆነ ሲመጣ እሱም በራይድ የሚያገኘውም እኛን ደግሞ ከዲኮራ በምናገኘውን ገንዘብ እቁብ ጀመርን። እቁብ እየጣልን እቁብ የምንጥለው ገንዘብ የኛ ደርሶ ስለነበረ ገንዘቡን እንዲያመጣው ጠየቅኩት። ታዲያ ግን አንድ ነገር ሰማው። ያን ሁሉ ጊዜ የእቁቡን ገንዘብ ጥሎ አቅም ነበር። በዚህም ብዙም አልከፋኝም ነበር። በሰዓቱ ቢደብረኝም ቀስ ብዬ ረሳሁት። ያስፈለገንን ገንዘብ ከሌላ ቦታ ፈልጌ ያመጣውና አሟላሁት። በየጊዜው እኔ ላይ የሚሰራቸው ስህተቶች ተደጋጋሚ ቢሆንም አንድም ቀን ግን ይቅርታ ጠይቆኝ አቅም። በየጊዜው መጣላት አለ፣ በየጊዜው መጨቃጨቅ አለ። በዚህ ሰዓት ደግሞ እኔ በየጊዜው አለቅስ ነበር በሰዓቱ። በጣም የሚገርመው ደግሞ የዲኮሩን ስራ ሰርተን ከጨረስን በኋላ አንድም ቀን የሰራሁትን ስራዬ ያምራል፣ ቆንጆ ነው ብሎኝ አቅም። ሁሌም ስራዬን እንዳጣጣለው ነበር። እንዲህም ሆኖ ልንጋባ ወደ ቤተሰቦች ጋር ሽማግሌ ተላከ ትላለች። ሽማግሌው ከተላከ ከቀናት በኋላ የገዟት መኪና በብድር ስለነበረ መኪናዋን ሸጧት። መኪናዋ ከተሸጠች በኋላ እጁ ላይ የተወሰነች ገንዘብ ተርፋ ስለነበረ ኮፊያ ውስጥ መክፈት እንደሚፈልግ ነገረኝ። በስራው ምንም እንኳን ደስተኛ ባልሆንም ደስ ይበለውስ ብዬ የኮፊያው ስራውን ጀመር ነው። ታዲያ ግን መኪናዋ ከመሸጧ በፊት ከጓደኛዬ እናት ጋር የነበረን ግንኙነት በጣም አሪፍ የሚባልና እናትየውም በጣም አሪፍ ሰው ነበረች። መኪናዋ ተሽጣ እጁ ላይ የተወሰነች ገንዘብ ስገባ ግን እናቱም ጭምር ተቀየረችብኝ። ማለትም ለገንዘቡ ብዬ የቀረብኩት አስመሰለችብኝ ትላለች። ምንም እንኳን እኔ ወደ እሱ ህይወት የገባሁት ከገንዘቡ በፊት ቢሆንም ኮፊያው እሱ ከተከፈተ በኋላ እኔ ላይ እየጣለ ወደ ሌላ ቦታዎች መሄድ ጀመረ። በዚህ ሰዓት ጫናው በእኔ ላይ ከፍተኛ ሆነ። እሱ ለእኔ የሚሰጠኝ ትኩረት፣ ለእኔ የሚሰጠኝ እንክብካቤ በየጊዜው እየወደቀ በየቀኑ እኔን ማንቋሸሽ፣ እኔን መገልመጥ፣ እኔን መተቸት ስራዬ ብሎ ያዘው። ብቻ ከሱ ጋር ያሳለፍኳቸውን አብዛኞቹ ቀናቶች በየቀኑ እያለቀስኩ ነው ያሳለፍኳቸው። ታዲያ በዚህ ግንኙነት በጣም ስለደከመኝ በቃኝ እንለያይ ያልኩት። በነጋታው መጣና ተለማመጠኝ፣ ለመነኝ፣ ይቅርታ ጠይቀኝ። ግንኙነታችን ቀጠለ። የሰርጋችንም ቀን ደረሰ። በሰርጋችን ቀን ከእናት አባቴ ቤት መጥቶ ሲወስደኝ ሜካፔን አየኝና ታምሪያለሽ፣ ውብ ነሽ ከማለት ይልቅ ምን ነው ዛሬ ደግሞ የናይጄሪያ ሙሽራ መሰልሽ ብሎ የሰርግ ቀኔንም ጭምር አበላሸብኝ። በዚህ ወቅት ቅስሜን ነበር የሰበረው። ታዲያ ከቀናት በኋላ ወደ እናት አባቴ ቤት መልስ ልንገባ ዝግጅት ላይ ያለን በነበረበት ወቅት ስልኩን ተቀብዬ በስልኩ ላይ አንድ ያልጠበኩትና ያላሰብኩት ነገር አየሁ። እሱም ከሌሎች ሴቶች ጋር ሲማግጥ ወይም ሲወሰልትብኝ የሚያሳይ ተንቀሳቃሽ ምስል በሪሳይክል ቢሉን ውስጥ ተደብቆ ተቀምጦ ነበር። ይሄን ባየው ጊዜ ነገሮች በሙሉ ተደበላለቁብኝ። እሱንም ችዬ ስቄ አልፌው ነበር። ታዲያ ከሌሎች ተደጋጋሚ ጥፋቶቹ በኋላ ወደ እናት አባቴ ቤት ቀጥታ ገባው። ከቀናት በኋላ መቶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። ከቀናት በኋላ በድጋሚ ስልኩን አየሁት። እኔ ከቤት አንድ ቀን ሄጄ እናት አባቴ ቤት ባድር፣ እሱ ግን አዳሩን ሙሉ ከተለያዩ ሴቶች ጋር ሲያወራ ነበር ያደረው። ከቀናት በኋላ ወደ እናት አባቴ ቤት ለሁለተኛ ጊዜ ተመልሼ ሄድኩኝ። ለሁለተኛም ጊዜ መጥቶ አልቅሶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። እንዲህም እያደረገኝ ግን ወደ እሱ ጋር ከሄድኩ በኋላ አንድም ቀን ሰላም ሆኜ አላቅም።
ሁሌም ለቅሶ ነው፣ ሁሌ ያዘን ነው፣ ሁሌ ጭቅጭቅ ነው፣ ሁሌ ስድብ ነው፣ ሁሌ ትችት ነው። ታዲያ ግን ይህ ሁሉ ሲሆን ለቤተሰቦቼ ሁሉም ነገር አሳልፌ አልነግራቸውም ነበር። በሚስጥር ነበር ያዝኩት። በጣም ደከመኝ፣ በጣም ሰለቸኝ። በድጋሚ የሚያደርጋቸው ነገሮች ከአቅሜ በላይ ስለሆኑብኝ ወደ እናት አባቴ ቤት ለሶስተኛ ጊዜ ተመልሼ ሄድኩ። የተፈጠረውን ነገር በሙሉ ለእህቴ ነገርኳት። እህቴም ለቤተሰቦቼ ነገረቻቸው። አሁን ከሱ ጋር ሙሉ ለሙሉ ተለያይተናል። በዚህ ሰዓት እስካሁን ድረስ ከሱ ጋር በሆን ኖሮ ፊቴ በሙሉ ማዲያት ለማዲያት ይሆን ነበረ፣ ህይወቴም አጭር ይሆን ነበረ። እህቶቼ ሆይ ከኔ ተማሩ። የወደዳችሁትን ብቻ ሳይሆን የሚወዳችሁን፣ የሚንከባከባችሁን፣ የሚያስብላችሁና የሚጠብቃችሁን ወንድ ምረጡ ስትል መልእክቷን አስተላልፋለች እህታችን።